የተሰራ ልጅ ነው። ቅልል ስለሚያደርገው ነው ትልቅ የሚሆነው እና ነብስም አለ። እኔ ሲቪላይዝድ ጨዋታዎች ከሚጫወቱ ሰዎች ይችላሉ ለጓደኞቼ ብዙ ጊዜ የሚፈልገውን ታውቂያለሽ? አዎ የሚፈልገውን ታውቂያለሽ እና ወዲያው ነው የምትሰጪው። ማን ነው ወዲያው ትረጂዋለሽ። አንዳንድ ሰው ለመታየት ይፈጠር ለምንም ውሃ በጨው ቢልሽ የሚጣፍጥሽ ሰው አለ አይደል? ታዋቂነትን በተለያዩ ጫጫታዎችና በዘመናዊ የሶሻል ሚዲያ ስልቶች ማግኘት በጣም ቀላል ነው። ነገር ግን እውነተኛ የሰዎችን ፍቅር፣ የሰዎችን ልብ ሰብሮ ገብቶ እዚያ ውስጥ ለዘላለም ተወዳጅ ሆኖ መኖር ግን በገንዘብም ሆነ በማንኛውም የፕሮፓጋንዳ ማሽን የሚገዛ ነገር አይደለም። እስቲ ዛሬ የራሳችሁን አንድ እውነተኛና ጥልቅ ጥያቄ ጠይቁት። በሀገራችን በኢትዮጵያ እጅግ በጣም ብዙ ትላልቅ ታሪካዊ ስራዎችን የሰሩ ትልቅ ክብርና ዝና ያላቸው ሲያዩአቸው የሚያስፈሩና ግርማ ሞገስ ያላቸው ከበድ ያሉ በርካታ አርቲስቶች አሉ። እነሱን እናከብራቸዋለን፣ ለአርት ስራቸውም ትልቅ ቦታ እንሰጣለን። ነገር ግን ነፃነት ወርቅነህ በድንገት ከዚህ ዓለም በሞት ሲለይ በእያንዳንዱ ግለሰብ ልብ ውስጥ የተፈጠረው ስሜት ግን ፍጹም የተለየ ነበር። ልክ የቅርብ ወንድማችንን አብሮ ማዕድ የተካፈለ የቤተሰባችንን ወይም የልጅነት ጓደኛችንን ያጣን ያህል ነው ሁላችንም በድንጋጤ የተዋጥነውና ያለቀስ ነው። ለምንድን ነው ይህ ሰው በሁላችንም ልብ ውስጥ ይህን ያህል ትልቅ የማይናወጥና ልዩ ቦታ ሊኖረው የቻለው? ምን አይነት የሰዎች መስተጋብር ስነ ልቦናዊ ሚስጥር፣ ምን አይነትስ ልዩ የማራኪነትና የሰዎችን ልብ የመስረቅ ጥበብ በውስጡ ነበረው? ዛሬ እሱን በናፍቆት እያሰብን በባህሪ ውስጥ የነበሩትን ድንቅ ማህበራዊ ክህሎቶችን እንፈትሻለን። አንዳንድ ጊዜ በጣም የምንወዳቸውን ሰዎች በሞት ስናጣ የምናዝነውና የምናለቅሰው ለእነሱ ብቻ አይደለም። እነሱ እኛ ውስጥ ጥለውት ለሄዱት ባዶነት፣ ለእነዚያ ንጹህ ትዝታዎችና ከእነሱ ጋር አብረው ለጠፉት ፈገግታዎች ጭምር ነው እንጂ። አርቲስት ነፃነት ወርቅነህ በምድር ላይ በቆየባቸው አጭር ዓመታት ያደረገው ነገር ቢኖር ታዋቂ አርቲስት መሆን ብቻ አልነበረም። እሱ ከእያንዳንዱ ኢትዮጵያዊ ጋር የማይበጠስ በጣም ጥልቅና ጠንካራ ስነ ልቦናዊ ትስስር መፍጠር ችሎ ነበር። ሌሎች ታዋቂ ሰዎች ለመድረስ የሚከብዱ በቪአይፒ አጥርና በኩራት ግንብ የተከበቡ የማይጨበጡ ኮከቦች ሲሆኑ፣ ነፃነት ግን ሁሌም የቤታችን ልጅ አብሮን ያደገ ወንድማችን ያህል ቅርብ ነበረ። በኢትዮጵያ ማህበራዊ ሕይወት ውስጥ ያለው የቆንጆ ቀልድ ወይም ሰውን በክብር የመቀለድና የማጫወት ባህል በሚገባ ተረድቶ የሰዎችን ልብ የመስረቅ ልዩ የኢትዮጵያዊ እትም የሆኑ የቀልድ ስነ ልቦናዊ ባለቤት ነው። እሱ መድረክ ላይ ሲቆም ማንም ሰው ባይተዋርነት አይሰማውም። ይልቁንም ሁላችንም የእሱ የቅርብ ሰዎች የሆነን ያህል ይሰማናል። በራስ መተማመኑን ለማሳየትና ማህበራዊ ግንኙነቱን ለማሳደግ የተጠቀመባቸው ድንቅ ጥበቦች እኛስ በዕለት ተዕለት ሕይወታችን ከምናገኘው ሰው ጋር እውነተኛ ትስስር ለመፍጠር እንዴት መጠቀም እንደምንችል በዝርዝር እናያለን። ይህ ቪዲዮ ስለ ዝነኝነት ብቻ የሚናገር አይደለም። ይልቁንም ከሰዎች ጋር እውነተኛ፣ ጠንካራና ማግኔቲክ የሆነ ግንኙነት እንዴት መገንባት እንደምንችል የምንማርበት ትልቅ የህይወት መመሪያ ነው። እስከ መጨረሻው ሰከንድ ድረስ አብራችሁን ሁኑ። ምክንያቱም የመጨረሻዎቹ ነጥቦች እኛነታችንንና ማህበራዊ ህይወታችንን ሙሉ በሙሉ የሚቀይሩ ናቸው። የመጀመሪያውና የነፃነት ትልቁ መለያ የንግግሩ ፍጥነት፣ ቅልጥፍናና ውበት ነው። ሶሻል ሳይኮሎጂ ውስጥ አንድ ሰው የሚናገረው ነገር ሳይቆራረጥ ያለምንም መደናቀፍ ሳይንተባተብና በፍጥነት የሚፈስ ከሆነ የሰሚው አእምሮ ያንን ሰው በከፍተኛ ደረጃ በራስ መተማመን ያለው፣ ብልህ፣ ንቁና በጉዳዩ ላይ ፍጹም ቁጥጥር ያለው አድርጎ ይመዘግበዋል። ይህ በሳይንሱ ኮግኒቲቭ ፍሉዌንሲ ወይም የንቃተ አእምሮ ቅልጥፍና እንለዋለን። የሰው ልጅ አእምሮ በተፈጥሮ በቀላሉ የሚፈሱ ያለምንም ጥረት የሚረዱ ሰዎችን ንግግር የማዳመጥ ጥልቅ ስሜታዊ ፍላጎት አለው። ነፃነት ወርቅነህ ጋር የነበረው ተሰጥኦ ዝም ብሎ በገበያ ላይ እንደሚጮህ ሰው መናገር አልነበረም። እሱ በአንድ ትንፋሽ ስንት ቃላት እንዴት አቀናጅቶ ሳይሳሳት ቃናውን ሳይለቅና ሳይንተባተብ መናገር እንደሚችል ሁላችንም የምናውቀው ሀቅ ነው። ያ ደግሞ ዝም ብሎ ባዶ ጫጫታ ወይም ፍጥነት የለውም። እያንዳንዱ የተናገራት ቃል የራሱ የሆነ የኢትዮጵያዊነት ዜማ፣ ውበት፣ የቃላት ጨዋታና ጥልቅ ጣዕም አላት። ሰዎች እሱን በሚሰሙበት ጊዜ የመሰላቸት፣ ትኩረት የማጣት ወይም ስልካቸውን የመነካካት እድል የላቸውም። ምክንያቱም አእምሯቸው የእሱን አስደናቂ የቃላት ፍጥነት ለመከታተልና ቀልዱ እንዳያመልጣቸው ሙሉ በሙሉ ስክሪኑ ላይ ወይም መድረኩ ላይ ትኩረት ማድረግ አለባቸው። ይህ ለቴሌቪዥን እና ለዩቲዩብ ኦዲየንስ ሪቴንሽን ብቻ ሳይሆን በማህበራዊ ህይወት ውስጥ ሰውን በአጭር ሰከንድ ውስጥ የመማረክ ትልቁ የስነ ልቦና መሳሪያ ነው። እስቲ ያስቡት፣ አብዛኛው መደበኛው ሰው ካሜራ ፊት ሲቆም፣ መድረክ ላይ ሲወጣ ወይም አዲስ የማያውቀውን ሰው ማህበራዊ ህይወት ውስጥ ሲያገኝ በከፍተኛ ደረጃ ይደናገጣል። የሚናገረው ቃል ይጠፋበታል። አእምሮ ባዶ ይሆናል። ንግግሩን ለመቀጠል ሲል ያው ወይም ማለት እያለ ንግግሩን ያቆራርጣል።
ይህ አይነቱ መቆራረጥ በሰሚው ዘንድ ያለንን ማራኪነት፣ ብልህነትና በራስ መተማመን በእጅጉ ይቀንሰዋል። ነፃነት ግን እንደ ወንዝ የሚፈስ እንደ ሰይፍ የሚቀላ ግን ደግሞ የማይጎዳ አነጋገር ነበረው። ይህ ስልት በማግኔቲክ ስብዕና ካሪዝማ ግንባታ ውስጥ በጣም ወሳኝ ነው። አንድን ነገር በፍጥነት በቁልጭታና በሚያምር አወቃቀር መናገር ስትችል ሰዎች ያንተን ንግግር ለመስማት ያላቸው ጉጉት በከፍተኛ ደረጃ ይጨምራል። በተጨማሪም ይህ የቃላት ፍሰቱ በተለይ መድረክ ላይ ካሉ ሴቶችና ልጃገረዶች ጋር የሚያደርገው ልዩ ጨዋታ ላይ ትልቅ ማራኪነትንና ሳቢነትን ይሰጠው ነበር። በስነ ልቦናዊ ጥናት መሰረት ሴቶች በባህሪያቸው በንግግር ጥበብ የተካነ ቃላትን በፈጠራና በፍጥነት ማዋሃድ የሚችል ቀልጣፋ ወንድን የማድነቅና የመውደድ ከፍተኛ ባዮሎጂያዊና ስነ ልቦናዊ ዝንባሌ አላቸው። ነፃነት መድረክ ላይ ካሉ ቆንጆ ሴቶች ጋር በሚያወራበት ጊዜ ያንን ፈጣን የቃላት ፍሰት ተጠቅሞ በሚያምርና ስነ ስርዓት ባለው መንገድ ግን ደግሞ ፍጹም በሚማርክ ሁኔታ የፍቅር ስሜት ያላቸውን ቃላት ወይም ፕሌይፉል ፍለርቲንግ ይወረውርባቸዋል። እሱ የሚወረውራቸው ቃላት ፍጹም ጨዋነትንና ባህልን የጠበቁ ነበሩ፣ ግን ደግሞ የሴቷን ልብ የሚያቀልጡ ተመልካችን በደስታ የሚሞሉና የመድረኩን ድባብ ሙሉ በሙሉ ማራኪ የሚያደርጉ ነበሩ። ይህንን ታላቅ ጥበብ ከነፃነት ወርቅነህ ሕይወት መማር እንችላለን። ከሰዎች ጋር በምትገናኙበት ጊዜ የምትናገሩትን ነገር አስቀድማችሁ አእምሯችሁ ውስጥ ማብሰልና ስትናገሩ ደግሞ ያለምንም ፍርሃት፣ ጥርጣሬና መቆራረጥ በልበ ሙሉነት መነጋገር መለማመድ አለባችሁ። ነፃነት የቃላት ንጉሥ ነበር። እያንዳንዱ የተናገራት ቃል ተመልካቹ ስክሪኑ ላይ አጣብቃ የምታሰር የማይታይ ማግኔቲክ ሰንሰለት ነበረች። እሱ ሲናገር የአየር ባዶነት አይፈጠርም። ድባቡ ሁልጊዜም በንቃት የተሞላ ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 25 በተከታታይ 7 ጊዜ ያሸነፈ ቤተሰብ የፈለገበት መሄድ ይችላል። ምክንያቱም ሽልማቱ መኪና ነው። ሁለተኛውና እጅግ አስደናቂው የነፃነት ስነ ልቦናዊ ሚስጥር የቴንሽን መስበሪያ ጥበብ ወይም ብሬኪንግ ዘ ሶሻል ቴንሽን ነው። በህብረተሰባችን ውስጥ የተወሰኑ የሰዎች ክፍሎች አሉ። ለምሳሌ ከፍተኛ የሕክምና ዶክተሮች፣ የዩኒቨርሲቲ ፕሮፌሰሮች፣ አንጋፋ መምህራን ወይም ትላልቅ ስመጥር የሀገር መሪዎችና አርቲስቶች። እነዚህ ሰዎች በሄዱበት ቦታ ሁሉ ማህበረሰቡ የሚሰጣቸው ክብር በጣም ከበድ ያለ ነው። ጥብቅና መደበኛ ወይም ፎርማል ነው። ሰዎች ሁልጊዜ ፈርተው፣ ተጨንቀውና ተጠበው ተጠንቅቀው ነው የሚቀርቧቸው። ይህ ሁኔታ በመካከላቸው ትልቅ የማህበራዊ ግንኙነት ግትርነት ወይም ሶሻል ቴንሽን ይፈጥራል። አብዛኛው መደበኛ ሰው እነዚህን ባለከፍተኛ ማዕረግ ሰዎች ቀርቦ ቀልድ ለመቀለድ፣ ለማሾፍ ወይም ለመጫወት ድፍረቱ የለውም። ሁሉም ሰው ዶክተር እያለ ሲያከብራቸው ድባቡ ይወጠራል። ነፃነት ግን ምን አይነት አስደናቂ ስነ ልቦና መሳሪያ ነበረው መሰላችሁ? እሱ መድረክ ላይ እነዚህን ባለማዕረግና ባለ ግርማ ሞገስ ሰዎች ሲያገኝ ያንን በስልጣንና በክብር የተፈጠረውን የፍርሃት ግንብ በአንድ ቀላል ቀልድ ብትንትኑን ያወጣው ነበር። እስቲ ያስቡት፣ አንድ ትልቅ ዶክተር ወይም ፕሮፌሰር መድረክ ላይ አግኝቶ ማንም ሊናገረው የማይደፍረውን የጨዋታ ቀልድ በሳቅ አስደግፎ ይናገረዋል። ያ ዶክተር ወይም ባለስልጣን መጀመሪያ ላይ በድንጋጤ ደንገጥ ሊል ይችላል በውስጡ፣ ምክንያቱም ሕይወቱን ሙሉ ማንም እንደዛ ቀርቦት አያውቅም። ነገር ግን ነፃነት ቀልዱን የሚያቀርብበት መንገድ እውነተኛ፣ ንጹህ፣ ፈገግታ የተሞላ ምንም አይነት ክፋት ወይም ንቀት የሌለበት መሆኑን የሰዎቹ ስነ ልቦና ወዲያው ይረዳል። ያ ከበድ ያለ ባለሙያ ለዓመታት ተጭኖት የነበረው ጭንቀት፣ የኩራትና የማህበራዊ ግዴታ ጭንብል ወልቆ ልክ እንደ ሕፃን ልጅ በሳቅ ይፈነዳል። ይህ በስነ ልቦና ስታተስ ኢኳላይዜሽን ወይም የደረጃ እኩልነትን የማምጣት ጥበብ ይባላል። ነፃነት የሰዎችን ማዕረግና የውጭ ገጽታ ሳይሆን የሰዎችን የውስጥ ሰውነትና ንጹህ የልጅነት ማንነት ነበር የሚያናግረው። እሱ ፊት ማንም ፕሮፌሰር የለም፣ ሁሉም ሰው የጨዋታው ተካፋይ ነው። ይህንን በማድረግ የትኛውም ከበድ ያለ ማህበራዊ ድባብና ምቾት መቀየር ትችላላችሁ። ምንድን ነው የምትሰራው አንተ? የመንግስት ስራ። የመንግስት ስራ ምን? ፖሊስ። ፖሊስ? የት አካባቢ? የት? አዲስ ከተማ። አዲስ ከተማ ክፍለ ከተማ? ፖሊስ መምሪያው። ፖሊስ መምሪያ ውስጥ ማዕረግ አለ? ምክትል ሳጅን። ምክትል ሳጅን። ቀጥታ ወደ ጥያቄ። አሁን ደግሞ ወደ ሶስተኛውና በተለይ ለወንዶች ማህበራዊ ህይወት በጣም ወደሚጠቅመው ትልቅ ሚስጥር እንሂድ። በሰዎች ግንኙነት ውስጥ ሌላው ትልቁ ከባዱና የውጥረት ምንጭ ምንድን ነው ካላችሁ፣ የከፍተኛ ውበት ግርማ ወይም ኢንቲሚዴሽን ኦፍ ቢዩቲ ነው። አብዛኛው መደበኛ ወንድ እጅግ በጣም ቆንጆ የሚባሉ ሴቶችን በሚያይበት ጊዜ በውስጡ ፍርሃት፣ ጭንቀትና መረባበሽ ይፈጠራል። ለመቅረብ ይፈራል። ከተቀራረበም በኋላ ለማስመሰል ይሞክራል። ድምፁ ይንቀጠቀጣል፣ ወይም ደግሞ እሷን ለማስደሰት ሲል ብቻ ከመጠን በላይ ያቆላምጣል፣ ራሱን ያሳንሳል። ይህ አይነቱ መፍራትና መንቀጥቀጥ በሴቷ አይን የወንዱን ዋጋ፣ በራስ መተማመንና ማራኪነት እጅጉ ይገለዋል። ነፃነት ግን እዚህ ላይ የሚያሳየን ስነ ልቦናዊ ብልሃት ፍጹም
ሊጠና የሚገባው ድንቅ ጥበብ ነው። እሱ መድረክ ላይ በጣም ቆንጆ ሴቶች ሲመጡ አብዛኛው ወንድ አይናቸውን አይቶ ለማውራት የሚፈራቸውን ሴቶች እሱ ግን ፍጹም ፊት ለፊት ቀርቦ ያሾፍባቸዋል፣ ይቀልድባቸዋል። ውበታቸውን በሚያምር የቃላት ጨዋታ እየነካካ ያንቀጠቅጣቸዋል። ያቺ ቆንጆ ሴት ሁልጊዜም ከወንዶች የምታገኘው የመመለክ የመፈራት ባህሪ ሰልችቷታል። ሁሉም ወንድ ሊያስደስታት ብቻ እንደሚጥር ታውቃለች። ነፃነት ግን ምንም ሳይፈራት ራሱን እኩል አድርጎ እንዲያውም በውበቷ ወይም በባህሪዋ ላይ በሚያምር ሁኔታ እየቀለደ ሲያጫውታት ያ የተለመደው የቁንጅና አጥር ወዲያው ይደረመሳል። ይህ ጥበብ በማራኪነት ሕግ ሎ ኦፍ አትራክሽን ውስጥ ከፍተኛ ደረጃ ነው። ሴቶች ሁልጊዜም በጥልቀት የሚፈልጉትና የሚማረኩት የሚያመልካቸውንና የሚፈራቸውን ወንድ ሳይሆን በማንነታቸውና በውበታቸው ሳይደነገጥ በነፃነት ሊያጫውታቸው አይናቸውን አይቶ ሊያሾፍባቸውና ሊያስቃቸው የሚችል ጠንካራ ልበ ሙሉ ወንድ ነው። ነፃነት መድረክ ላይ የሚያሳየው የጨዋነት የተሞላበት ሽንገላ ወይም ፕሌይፉል ፍለርቲንግ ሴቶች ብቻ ሳይሆን ቤት ውስጥ ሆኖ የሚያየውን በሚሊዮን የሚቆጠሩ ተመልካቾች ጭምር ነው በፍቅር የሚያቀልጠው። እሱ የሚቀልደው ቀልድ ሴቷን ዝቅ ለማድረግ ወይም ለማዋረድ ሳይሆን በመካከላቸው ያለውን የፍርሃት ርቀት አጥፍቶ የደስታና የፍቅር ድልድይ ለመገንባት ነው። ይህንን ስነ ልቦናዊ ብልሃት ሁላችሁም በሕይወታችሁ ተለማመዱ። ከሴቶች ጋር በሚኖራችሁ ማህበራዊ ግንኙነት ፍርሃትንና መረባበሽን ሙሉ በሙሉ አስወግዱ። በራስ መተማመን ማለት ሰውን መናቅ ወይም ባለጌ መሆን ማለት አይደለም። በማንኛውም ሰው ውበት፣ ግርማና ማዕረግ ሳይደናገጡ እውነተኛ ማራኪ ማንነትን በነፃነት ማሳየት መቻል ማለት ነው። ነፃነት ይህንን ጥበብ በተግባር በሚያምር ሁኔታ አስተምሮናል። እሱ ፊት ማንም ሰው አይወጠርም፣ ሁሉም ይፈታል። አጥር በምን ይፈጠራል? በሽቦ በሽቦ ከውጭ ሀገር መጡ ለማስደሰት አራተኛውና የነፃነት ቀልድ ልዩ ፍጹም ተወዳጅና የማይረሳ የሚያደርገው ነገር የኛ ኢትዮጵያውያን እትም ወይም ኢትዮጵያን ኤዲሽን የሆነውን ሰውን በክብር የማጫወት ወይም የቆንጆ ቀልድ ጥበብ ነው። በእኛ ማህበራዊ ባህል ውስጥ መጫወት ማህበራዊ ትስስር ማጠናከሪያ ትልቁ መሳሪያ ነው። ነገር ግን ሰውን ሳያቆስሉ ስብናውን ሳይነኩ ነገር ግን ጥቃቅን ባህሪያቱንና ስህተቶቹን አንስቶ መጫወት በጣም ከፍተኛ የሆነ ስሜታዊ ብልህነትን ወይም ኢሞሽናል ኢንቴሊጀንስ ይጠይቃል። እዚጋ እስካሁን ማንም ያላስተዋለው ነገር ግን የነፃነት ቀልዶችን ሁሉ ወደ ንጹህ ወርቅነት እንዲቀየሩ ያደረጋቸው አንድ እጅግ ረቂቅ ስነ ልቦናዊ ስልት አለ። ሆነ ተብሎ የሚደረግ የአንደበት ስህተት ማስመሰል ፋይንድ ፍሪዲያን ስሊፕ ወይም ፋይንድ አክሲዴንታል ዊት ይባላል። ነፃነት መድረክ ላይ ቆመው ቀልዶቹን በሚወረውርበት ጊዜ ቀልዱን ሆነ ብሎ አቅዶና ስልት የተናገረው አያስመስለውም ነበር። ይልቁንም ቀልዱን ከቁጥጥር ውጭ ሳያስበው ከአንደበቱ ያመለጠው ወይም በስህተት የተናገረው አስመስሎ የመተውን አስደናቂ የተፈጥሮ ብቃት ነበረው። ሁልጊዜ ቀልዱን ከተናገረ በኋላ ወዲያውኑ ፈጠን ብሎ ማን ነው እያለ ንግግሩን ያስተካክላል። ለምንድነው እስካሁን ያልወለዳችሁት? ሳምሪ አሁን እያሰብን ነው። እያሰባችሁ ነው? ለመተኛት ማን ነው ለመውለድ? ይህ ማን ነው የምትለው አንዲት አጭር ቃል በሰሚው አእምሮ ውስጥ የሚፈጥረው ስነ ልቦናዊ ተጽዕኖ ተዝቆ አያልቅም። በስነ ልቦናዊ ጥናት መሰረት የሰው ልጅ አእምሮ አንድ ሰው ሆነ ብሎ ሊያጠቃው ወይም ሊያሾፍበት ሲል ወዲያውኑ የመከላከያ ግንብ ወይም ዲፌንሲቭ ዎል ይገነባል። ነገር ግን ያ ሰው ቀልዱን የተናገረው ሳያስበው በስህተት ወይም በአጋጣሚ እንደሆነ ሲረዳ የመከላከያ ግንቡ ሙሉ በሙሉ ይፈርሳል። ነፃነት ማን ነው ሲል የሰሚውን አእምሮ ቀልዱን እንደ ማጥቂያ ሳይሆን እንደ ንጹህ የአንደበት ወለምታና ድንገተኛ ክስተት አድርጎ ይመዘግበዋል። ይህ ሁኔታ ቀልድ ውስጥ ያለውን ማንኛውንም አይነት የጥቃት ስሜት ወደ ዜሮ ያወርደዋል። ቤኒኝ ቫዮሌሽን ቲዎሪ ወይም ጉዳት አልባ የህግ መተላለፍ ጽንሰ ሀሳብ የሚነግረን ይህንን ነው። አንድ ቀልድ እውነተኛና ከፍተኛ ሳቅ የሚፈጥረው ማህበራዊ ገደቦችን ሲጥስ፣ ነገር ግን ያ ህግ መጣሱ ምንም አይነት እውነተኛ ክፋት፣ ንቀት ወይም ስጋት እንደማያመጣ አእምሮ በጥልቀት ሲረዳ ብቻ ነው። ነፃነት የሚያደርገው በትክክል ይህንን ነበር። ማህበራዊ አጥሩን በኃይለኛ ቀልድ ይጥሰዋል፣ ነገር ግን ወዲያውኑ ማን ነው እያለ ሳያውቀው እንደተናገረው አድርገው ሲያስተካክለው አእምሯችን ጥቃቱ ፍጹም ስጋት የሌለው መሆኑን ይረዳል። ይህ ስልት ቀልዱን እጅግ የላቀ እና ጣፋጭ ያደርገዋል። የሚቀለድበት ሰው እንኳን ሳይቀየም ይልቁንም በነፃነት ድንገተኛ የስህተት ትወና ተማርኮ ከራሱ ከነፃነት በላይ ቀድሞ በከፍተኛ ደስታ ይስቃል። ነፃነት ቀልዱን ሆነ ብሎ እንዳልተናገረው በማስመሰል ቀልዱን የሚሰሙት ሰዎች ሁሉ በውስጣቸው ይህ ሰው ምንኛ ንጹህና ሳቢ ነው እንዲሉ ያደርጋቸዋል። ይህ የሰዎችን ልብ የማቅለጥና የደስታ ድባብን የመቆጣጠር ከፍተኛ ማህበራዊ ጥበብ ነው። ይህንን ድንቅ ጥበብ በህይወታችሁ ውስጥ ተለማመዱት። ከሰዎች ጋር ስትቀልዱ ወይም ስትጫወቱ ቀልዳችሁ ሰዎችን የሚያቆስልና የሚያሳንስ ሳይሆን
ሰውን ከነድክመቱ አቅፎ በራሱ ላይ ጭምር ማሳቅ የሚችል መሆን አለበት። ነፃነት በሰዎች ላይ ከመቀለዱ በፊት መጀመሪያ ራሱን ዝቅ አድርጎ ራሱን ለቀልድ አዘጋጅቶ ስህተቱንም ጭምር አምኖ መድረኩ ላይ ስለሚመራው ቀልዱ ለማንም ሰው አይከብድም ነበር። ያንን የጨዋታ ውበት ነው ዛሬ ሁላችንም ናፍቀን የምንኖረው። ዝም ብለሽ እስቲ አልጋዘዥ እርሱ በሰጠን ንጹህ ሳቅ ልካችንን እንድናው ህይወትን በቀላሉ እንድናያትና ሰዎችን በቅንነት እንድናወራ ትልቅ አሻራ ጥሎልን አልፏል። የሰዎችን ልብ የሰበረው የእሱ ሞት ሳይሆን የእሱ ንጹህ ሳቅ ማለፉ ነው። ተወዳጁ የኪነ ጥበብ ባለሙያ ነፃነት ወርቅነህ ከዚህ ዓለም በሞት ተለየ። ጥር 2018 ዓ.ም ነፃነት ወርቅነህ ገና በ42 ዓመቱ ከዚህ ዓለም በድንገት በሞት ሲለይ መላው የኢትዮጵያ ህዝብና የኪነ ጥበብ ቤተሰብ በጥልቅ ሀዘን የተናወጠው ለስራዎቹ ብቻ አልነበረም። በሚሊዮን የሚቆጠር ህዝብ የተሰማቸውን ጥልቅ ሀዘን የገለጹት እውነተኛ የልብ ሰዋዊ ፍቅር ስለነበራቸው ነው። ሁሉ ፍቅርና ታላቅ ክብር ዝም ብሎ በአጋጣሚ የመጣ አይደለም። በህይወት ዘመኑ በዘራው እውነተኛ የቃላት ውበት፣ የውጥረት መስበሪያ ጥበብ፣ በራስ መተማመንና ሰውን በክብር የማጫወት ልዩ ስብዕናው ምክንያት የተገነባ የህዝብ ፍቅር ውጤት ነው። ነፃነት በአጭር ግን ፍሬያማ ዕድሜው ያስተማረን ትልቅ የህይወት ሚስጥር ቢኖር በዚህ ምድር ላይ ስንኖር የምንተወው ትልቁ ቅርስ የሰራነው ፎቅ ወይም ያከማቸነው ገንዘብ ሳይሆን በሰዎች ልብ ውስጥ ያስቀመጠው መልካም ንጹህና የደስታ አሻራ መሆኑ ነው። በሰዎች ልብ ውስጥ እውነተኛ ቦታን ለማግኘት የሰዎችን ፍርሃትና ማህበራዊ ውጥረት ሰብሮ ለመግባት ሰዎችን በጥልቀት ለመረዳትና በህይወታችን ውስጥ ማራኪና ተወዳጅ ስብዕና ለመገንባት የሰዎችን ስነ ልቦናዊ ባህሪ በሚገባ ማወቅና በተግባር መተግበር ይጠይቃል። ሰዎች ወደኛ እንዲሳቡ እውነተኛ ፍቅርና መከባበርን በህይወታችን እንዴት መፍጠር እንደምንችልና በማህበራዊ ህይወታችን ሁልጊዜ ተፈላጊ ለመሆን ልክ እንደ ነፃነት ልንገነባቸው የሚገቡ ሌሎች በርካታ የሚስጥራዊ የሰዎች መስተጋብር ጥበቦች አሉ። እነዚህ ማግኔቲክ የሆኑ የሰዎችን ፍርሃት አጥር ሰብረው በቀላሉ የመማረክና እውነተኛ የሰዎችን ግንኙነት የመመስረት ጥበቦችን በሰፊው ደግሞ ማወቅ ካስፈለጋችሁ አሁን ስክሪኑ ላይ የሚታየውን ቪዲዮ በመንካት የሰዎች ስነ ልቦናዊ ሚስጥራትን በዝርዝር መማር ትችላላችሁ። ይህ ቪዲዮ ግን እውነተኛ ስሜት ከፈጠረባችሁ አሁኑኑ ቪዲዮውን ላይክ፣ ሰብስክራይብ እና ኮመንት በማድረግ ቻናላችን እንዲያድግና የቤተሰባችን ክፍል ይሁኑ። እንደዚህ አይነት አሪፍ ኮንተንቶችን በየጊዜው እንለቅላችኋለን።